ሰላም እንዴት ናችሁ? ዛሬ የምንሰራው የ12ኛ ክፍል ሞዴል ጥያቄ ከሆነው አንዱን ነው። ስለ ኮምፖዛይት ፈንክሽን ነው። ምን ይላል? g of x squared minus 6 3x plus 8 ነው። f of x ደግሞ x plus 2 ነው እና g of f of x ኤክስፕሬሽን ፈልግ ወይንም የኮምፖዛይት ፈንክሽኑን ኤክስፕሬሽን ፈልግ ነው የሚለው። እንዳን በዚህ ሰዓት ምንድነው g ነው ፈርስት መጀመሪያ የተጻፈው። ስለዚህ g ውስጥ ያሉት ኤክሶች በሙሉ በf of x መተካት አለባቸው ማለት ነው። እና ምን ሰራው እንዴት ነው? ተከታተሉኝ። በጣም ቀላል ነው፣ ይገባል። ስለዚህ g of f of x ማለት በx ፋንታ g of x ውስጥ ያሉ ኤክሶች በሙሉ በf of x ይተካሉ ማለት ነው። ስለዚህ f of x ስኩዌር ይኖረናል። ሶ በx ፋንታ f of x እንተክተናል። አሁንም በx ፋንታ f of x ነው የምንተካው ፕላስ 8። ስለዚህ f of x ማለት x plus 2 ነው። እዚህ ጋር እንደምናየው እሱን ነው የምናመጣው። ስኩዌር እናደርገዋለን minus 3x plus 2 plus 8 f of x ነው የምንተካው። እሺ x plus 2 ስኩዌር ማለት ደግሞ x ስኩዌር plus 4x plus 4 ነው። ያው x plus 2 በx plus 2 ማባዛት ማለት ነው። እዚህ ጋር ብራኬቱን ኤክስፓንድ እናደርጋለን፣ እናበዛለን። ኔጌቲቭ 3 ሲባዛ በx ኔጌቲቭ 3x ኔጌቲቭ 3 ሲባዛ በ2 አክቹአሊ ኔጌቲቭ 6 ሲደመር 8 ነው። እና ተመሳሳይ የሆኑ ተርሞችን አድ እናደርጋለን ወይ እንሰበስባለን። እዚህ ጋር x ስኩዌር ብቻ ነው ያለን፣ ሌላ x ስኩዌር የለንም። ስለዚህ x ስኩዌር ብቻውን ይሆናል። እዚህ ጋር 4x አለን፣ እዚህ ጋር 3x አለን። ተመሳሳይ ናቸው፣ ቁጥር ነው ልዩነታቸው። 4 ሲቀነስ 3 1x ይቀረናል። እዚህ ጋር ቁጥሮች አሉ፣ ቁጥሮቹንም እንሰበስባቸዋለን። 4 ሲቀነስ 6 ኔጌቲቭ 2 ነው። ኔጌቲቭ 2 እና 8 ደግሞ ፖዚቲቭ 6 ይሆናል። ስለዚህ g of f of x ማለት x ስኩዌር ፕላስ x ፕላስ 6 ነው ማለት ነው። ይሄ ኤክስፕሬሽን ነው። እናስቀምጥ። ስላዳመጣችሁ እናመሰግናለን።